እባካችሁ አብላችሁ ነው። እባካችሁ ንስሐ ግቡ። እባካችሁ አብላችሁ ተጠበቁ። እባካችሁ ከኛ ራስ ውረዱ። ሰው ማምለካችሁን አቁሙ። ይህንን ጸበል እግዚአብሔር ሰጥቶናል። በቁፋሮ የተገኘ ጸበል አይደለም። እየሰማችሁ ነው። ስለዚህ ባለቤቱ እግዚአብሔር ብቻ ነው። ባለቤቱ አቡነ ሐራ ብቻ ናቸው። ወደኛ ብዙ ሰዎች እየመጣችሁ አባ ዳውሱ እግሬን አሞኛል ንገሪው ለአቡነ ሐራ። የእግር ስፔሻል ነው። የካንሰር ስፔሻል ነው። የጉበት፣ የኩላሊት፣ የሳምባ፣ የኤችአይቪ የሁሉ ነገር ስፔሻል ናቸው። ዝም ብለው ያገኙት አይደለም። እግዚአብሔር የሰጣቸው ነው። በድካም ከ90 ዓመት በላይ ብቻቸውን ካልበሳ ካውሬ ከነብር ጋር የሰው ኃይል ሳያዩ የሰው ፊት ሳያዩ ቅዱስ ዮሐንስ 30 ዓመት ያህል በገዳም ውስጥ ተቀምጦ እንደነበረው እንደ መጥምቀ መለኮት ቤተ ክርስቲያን አይደለም ሱባኤ የያዙት። ቤተ ክርስቲያን አካባቢ አይደለም የኖሩት። ዳቤ ቢገኝበት አይደለም የነበሩት። አቡነ ሐራ ብቻቸውን የነበሩት ብቻቸውን ነው። ጠየቁት። ለዓለም የሚበቃ በረከት እግዚአብሔር ሰጣቸው። እግዚአብሔር ይመስገን በሉ። አስተውሉ። ለምሳሌ ገዳም ሄዶ መሳለም፣ ቅዳሴ ማስቀደስ፣ አንዳንድ አገልግሎቶች ማገልገል ይቻላል። የመንፈስ ቅዱስን አሰራር ወደ ራስ ለማምጣት ግን ጠበቅ ያለ እምነት ያስፈልጋል። ይሄ ኃይል ነው የሚወጣው። ኢየሱስ ክርስቶስ በሚያስተምርበት ሰዓት ብዙ ሰው እየተከተለው እያጋፋው ባለ ሰዓት አንዲት ሴት መጣ፣ ጨርቁን ነካች። ከዛ ዘወር አለ። ዘወር ያለ ምክንያት ጨርቁን ስለነካችው ሳይሆን ኃይል ከእርሱ ስለወጣ ነው። የማዳን ኃይል። የምን ኃይል? የምን ኃይል? ለምን ዘወር አልክ ሲሉት ሐዋርያት ጌታ ብላለ ኃይል ከኔ ወጥቷል አለ። ሲያድን ማለት ነው። አማኝ መጣች። ጨርቅ ቸነገር በቃ ሰው በስቷል። እጁን ሊዳስሰኝ በቃሉ ሊናገር ጊዜ አላገኝም። ስለዚህ ያለኝ አማራጭ ጨርቁን እነካለሁ እፈወሳለሁ ብላ 4 ነጥብ ዘግታ ነው የመጣችው። ዘግታችሁ ነው። ዝጉት። ድያለሁ ብላችሁ ነው። ተጠራጥሮ መዳን የለም። ብዙ ጊዜ አዲስ አበባ ብዙ ጸበል ስላለ ዙራችኋል፣ ለምዳችኋል። ጸበል እንኳን እናንተ መንፈሱ ለምደዋል። ወደዚህ ስትመጡ ግን በአዲስ ሐሳብ ነው። ስለዚህ ዘወር ብሎ ሲያት እየተንቀጠቀጠ የመጣ እግሩ ስር ወደቀች። እምነትሽ አድኖሻልና በሰላም ሂጂ አላት። ልብ በሉ። እኔ አድኜሻለሁ አላለም። እኔ ደጋግሜ እየተናገርኩ ነው። ከእኔ ራስ ውረዱልኝ፣ ከአባቶች ራስ ውረዱ። አዳይ ወደ ሆነው መድኃኔዓለም ተመልከቱ። ይሰማል። ትናንትና የምታዩት ይች መሰላል ከዚያ ታይ ነበረች። ሰው እየወረደ ነበር የሚወጣው የሚወርደው በመሰላሉ ነበር። አሁን መሰላሉን ውጦታል። ይሄው እንግዲህ በበጋ ከዚህ የበለጠ ምን ይደረጋል? እግዚአብሔርን ስራ ግሩም ነው ከማለት ውጭኛ ምን እናደርጋለን? ሁላችንም እኛ የእግዚአብሔር የእጅ ስራዎች ነን። እንግዲህ እንዳለመታደል ሆኖ ያለንበት ዘመን ያለንበት ጊዜውም ስላልረዳን ትውልዱም ያው ተጠራጣሪ ስለሆነ እንግዲህ ፊልጶስ ናትናኤልን እንዳለው ነቢያት የሰበኩለትን ሐዋርያት የመሰከሩለትን ሙሴ በሕግ መጽሐፍ ላይ የጻፈለትን የናዝሬቱን ኢየሱስ ክርስቶስን አገኘሁት ሲለው በእውነት ከናዝሬት መልካም ሰው ይገኛል ወይ ብሎ አለ። ናና መተህ አለው። አዎ መተህ እኔ አግኝቼዋለሁ አንተም መተህ አለ። ከማየት የበለጠ የሚያስደስት የለም። መስማት ያው በስማ በለው በሰው ነው። በአይን ማየት ግን ከዚህ በላይ የለምና የሁሉ ያለው ሕዝብ እያየ እየጎበኘ ነው። እኛ በግድ ቆፍረን አላመጣነውም። ጻድቁ በራይ አሳይተው በህልም አሳይተው ከዚህ ባዶ ጥንጫ ላይ ነው የፈለቀው። ማንም ሰው መጥቶ ይሄን ማድነቅ ነው ልቅስ። የእግዚአብሔርን የማዳን ሥራ የሚከለክል ምድራዊ ፍጡር የለም። ምክንያቱም እግዚአብሔር ከሁሉ በላይ ስለሆነ ከነገር ሁሉ በላይ ስለሆነ ለእግዚአብሔር የሚሳነው ነገር የለም። ደግሞ ይሄ ለሰዎች ይሄንን ቢያሳይና ይሄ ጸበል ቢወጣ የሚደንቅ አይደለም። በእውነቱ የሚገርመው እኛ ዋጋ የተከፈለልን የሰው ልጅ እኮ ክርስቶስን ለብሷል። የሰው ልጅ እኮ በክርስቶስ ደም ነው የተገዛው።
የማዳን ስራውን ሳንጠራጠር ከማየት በላይ ሌላ ምስክር ስለሌለ ይሄ ጸበል እንግዲህ ትናንት ተጠምቀንበታል። ዛሬ ይሄው ሙሊት ብሎ ጢም ብሎ ነው ያደረው። ደግሞ ሁላችሁ ምስክሮች ናችሁ። እዚህ መታችሁ የምንለው ለዚህ ነው። ምናልባት የእግዚአብሔርን ስራ ከስጋዊ ጥቅም ጋር የምናያይዘው ከሆነ እግዚአብሔር ማንን ማዳን እንዳለበት ስለሚያውቅ፣ ምን መስራት እንዳለበት ስለሚያውቅ፣ በሰው ሐሳብ ስለማይጓዝ የራሱ ሐሳብ የራሱ ዓላማ ያለው አምላክ ስለሆነ ማንም እንዳገኘ የሚያንቀሳቅሰው አምላክ አይደለም። እግዚአብሔር እኛን ከተኛንበት አንቀሳቅሶ ቀስቅሶ እንዲህ እንድንመሰክር እንድንናገር የሚያደርገን የአባቶቻችን አምላክ ነውና ከሱ በላይ የሚሆን ሰው የለም። ለዚህም ነው ከዚህ ባዶ ጥንጫይ ላይ ከዚህ ባዶ መሬት ላይ ይሄን ጸበል ያፈለቀው። ምክንያቱም ደካሞቹ የክርስቶስ ልጆች ናቸው። ዓይናቸው የፈዘዘ በማየት በመስራት የደከሙ እናት አባቶቻችን እንዲድኑ ሲፈልግ ደግሞ እዚህ ባዶ ጥንጫይ ላይ ቢያፈልቀው ማን ይከለክለዋል? ለዚህ ነው የሚከለክለው ስለሌለ ነው። በሰው አቅም የሆነውን ሰው ሊከለክል ይችላል። በእግዚአብሔር አቅም የሆነውን ግን ይህን ጸበል ማን መከልከል ይችላል? ይህን ጸበል ግን ማስቆም ይችላል። ይህን ጸበል ማን መዝጋት ይችላል? ስለዚህ ለሁሉም ጊዜ ስላለው እግዚአብሔር በጊዜው ይህንን አድርጎልናል። ይህን ስላደረገልን ደግሞ ከልብ እናመሰግነዋለን። እግሬን እጄን ይቆልፈኝ ነበር። አሁን ጆሮዬን ተሽሎኛል። አሁን ትንሽ እግሬን ነው ያልተሻለኝ። ጭንቅላቴ ጆሮዬን እንደዚህ ነበር የሚሽከረከር። የነን ጸበል ተጀመርኩኝ ትንሽ ለቆኛል። አሁን እየለቀቀኝ ነው። ከዚህ ጸበል ላይ ዳንኩ። እንቅልፍ የትናቅን እንቅልፍ የለኝም፣ ይከለክለኛል። አሁን እዚህ ተጠመኩ፣ እንቅልፍም እየወሰደኝ ነው። ሶስት አባቴ ምንድን ነው የተደረገለት? የሽንት ኢንፌክሽን ነበረኝ እና ጤና ጣቢያ ሲሄድ ጤና ጣቢያ ደግሞ ወደ ምኒልክ ጻፈልኝ። ምኒልክ ስመላለስ የካቲት 16 ስመላለስ ቀጠሮን ለኦፕሬሽን ብሎ እንትን አለ። ከዛ ደግሞ አይ ደህና ነህ ወደ ጥቁር አንበሳ እንጻፍልህ ሪፈር አሉኝ፣ ጻፍልኝ። ጥቁር አንበሳ ደግሞ ለካቲት 18 ኦፕሬሽን ትሆናለህ ብሎኝ ቀርቤ እንደገና አይ ደህና ነው አሉኝ። እንግዲህ እንዴት ነው እያመመኝ እንደዚህ ለምን ትሉኛላችሁ ሲላቸው አይ እንግዲህ የነሐሴ 8 ቀርባለህ ቀጠሮ አሉ። እንደዚህ እያመመኝ እንዴት እንደዚህ ይሆናል ሲላቸው አይ ያው ነው ብለው እንትን አሉኝ። ቀጠሮዬ እንግዲህ እነሱን ትቼ አምናሃራም እዚህ ጸበል አለ አሉኝና መጣሁኝ። እግዚአብሔር ይመስገን ከነሱ ሁሉ ነገሮች ሽንቴም ሮርማን ነው የምሸነው። እግዚአብሔር የተመሰገነ ይሁን። አባታችን ደግሞ ምንድነው ሶስ የተደረገለው? ሰው ሀገር ከዚህ ማለት ነው ከሱዳን ያደኩኝ። ከዚያ ሕክምና ብዙ ቤተክርስቲያን ረድቶኝ አልተቻለም። አሁን ግን እዚህ መጥቼ ስታጣው ሳለው ከማርያም እኔ ሙሉ በሙሉ እያየ ነው። እኔ ሽባ ነበርኩኝ 7 ወር መድኃኒዓለም ተማላለሻ ተጠመቅ ያለው። ከዛ እሁድ መጥቼ እዚህ እመቤታችን ማለት ነው ደከመኝ። በቃ ዳጌትም ስላለው መድኃኒዓለም ደከመኝ ብዬ አለቀስኩኝ። ገኛ በ3 ቀን እኔ ዳንኩን ከእምነት ተቀብቼ ማለት ከሳውን እየተቀባው ነው። በቃ ሰውነቴ በሙሉ ጉልበቴ ምናምን ፈነዳ። አሁን እንደፈለኩ አስቀድሳለሁ፣ የፈለኩ ደርሰም እመለሳለሁ። አሁን ምንም ችግር የለብኝ፣ ትንሽ ስለሚቀረኝ እንጂ ድኛለሁ። እግዚአብሔር ይመስገን። እልል ብላችሁ አመስግኑ። አባታችን በጸሎት እያሰቡኝ እግዚአብሔር ይመስገን። አመስግኑ። ሊያባ ሰውነቴ እንዳለ ያቃጠለኝ ነበረ። እየተጠመኩኝ እምነቱን እየተቀባው አሁን ጎንበስ ቀና ማለት እችላለሁ። ሆዴ ቁስል ነበረ። አሁን እንደ ልቤ እንቀሳቀሳለሁ። ስጠመቅ ደግሞ 5 ቀናት ቀስተ ደመና እያየሁ ነበረ። 5 ቀናት ማለት ነው። እና ክብር ምስጋና ይግባል ለአቡነ ረሃ ድንግል እና ዘኛለሁ። ጉልበቴን አጋጣሚ ምን እንደሆነ አላውቅም እና ከእንቅልፌ ስነሳ ጉልበቴ አብጦ ከዛ ተነሳውና ወደ ስራ ሄድኩኝ። ስራ በቃ መስራትም አልቻልኩም፣ ይጠዘጥዘኛል በጣም። ከዛ ስመለስ የሆነች ልጅ እኔ በጣም ነው ታምሩን የምናገረው። ከስራ ስመጣ የሆነች ልጅ ከዛኛው ጸበል ሄዳ ነው መሰለኝ ከታክሲ ለወርድ ስል መናፈሻ ጋር የሆነ እምነት ነገር ልጠይቃት አልጠይቃት እያልኩ ወረደች ማለት ነው። እኔ ዝም ብዬ ከታክሲ ለወርድ ስል አቅቶኝ 2 ሰዎች አወረዱኝ ከታክሲ።
ወርጄ ወደ ቤት በቃ መምጣት አቅቶኝ በግድ ነው የመጣሁት። መጥቼ ተኛው፣ እንቅልፍ አልተኛውም፣ በጣም ይጠዘጥዘኛል። በመነገታው ከስራ ቀርቼ ወደዚህ መጣውና ጸበሉ አጋጣሚ የተጀመረበት ቀን ነው። መጥቼ እዚህ ጋር ጸበሉን ተጠመኩኝ ማለት ነው። ተጠምቄ ጉልበቴን በጣም አስመታሁትና ስመለስ የሚጠዘጥዘኝ ሁላ የለም። በመነገታው ስወርድ ስራ ልሄድ የለም፣ እብጠቱ የለም ስነሳ እና ክብር ምስጋና ለሱ። በጣም ቀላል ነገር አይደለም። እስካሁን ድረስ ምንም የለም ጉልበቴ ላይ ስሜቱ እና አመሰግናለሁ። ብዙ ነው ታሪኩ የዚህ ጸበል። ወር ከሁለት ወር በኋላ በስካሪው ይበዛል። አሁን ለምሳሌ ከቀን ሰው እየጨመረ ነው። እግዚአብሔር ደግሞ ቁጥራችሁን እያየ ጸበሉን እየጨመረ ነው። እስኪ አመስግኑ፣ እልል በሉ እስኪ። እናንተ ንጹህ ሆናችሁ ትመጣላችሁ፣ እኛን ጸልያለን። እግዚአብሔር ደግሞ ጸበሉን ያፈልቅልናል። ጸበል ከፈለቀ ያድናል አያድንም? ምናልባት ከእናንተ ካልጎደለ በስተቀር አራላ ይሰራል። አባቶቻችን እኮ እዚሁ ነው ጸልየው አሜሪካ ያሉትን በስልክ ያድናሉ። መንፈስ ቅዱስ የትም ቦታ ላይ ስላለ ይሰራል። አለባበሳችሁ እግዚአብሔር ያከበረውን አካል አክብሩት። ክርስቲያን የመጀመሪያ የሚያደርገው ራሱን ወደ እግዚአብሔር እንጂ ወደ ሰው አይደለም። ትከስራለህ። እኔ ምን አገባኝ? ሰዎች አስለምደዋችሁ ሊሆን ይችላል። ክብር ሁሉ ለማን ይሁን? እኔ አሁን በመከራችሁ እምነት ነው። እግዚአብሔር ዛሬም እግዚአብሔር ነው። ቅዱስ ጳውሎስ ሲናገር ትናንትም ዛሬም እስከ ዘላለም ኢየሱስ ክርስቶስ ያው ነው ይላል። እባካችሁ አብላችሁ ነው። እባካችሁ ንስሐ ግቡ። እባካችሁ አብላችሁ ተጠበቁ። እባካችሁ ከኛ ራስ ውረዱ። ሰው ማምለካችሁን አቁሙ። ይህንን ጸበል እግዚአብሔር ሰጥቶናል። በቁፋሮ የተገኘ ጸበል አይደለም። እየሰማችሁ ነው። ስለዚህ ባለቤቱ እግዚአብሔር ብቻ ነው። ባለቤቱ አቡነ ሐራ ብቻ ናቸው። ወደኛ ብዙ ሰዎች እየመጣችሁ አባ ዳውሱኝ እግሬን አሞኛል ንገሪው ለአቡነ ሐራ። የእግር ስፔሻል ነው። የካንሰር ስፔሻል ነው። የጉበት፣ የኩላሊት፣ የሳምባ፣ የኤችአይቪ የሁሉ ነገር ስፔሻል ናቸው። ዝም ብለው ያገኙት አይደለም። እግዚአብሔር የሰጣቸው ነው። በድካም ከ90 ዓመት በላይ ብቻቸውን ካልበሳ ካውሬ ከነብር ጋር የሰው ኃይል ሳያዩ የሰው ፊት ሳያዩ ቅዱስ ዮሐንስ 30 ዓመት ያህል በገዳም ውስጥ ተቀምጦ እንደነበረው እንደ መጥምቀ መለኮት ቤተ ክርስቲያን አይደለም ሱባኤ የያዙት። ቤተ ክርስቲያን አካባቢ አይደለም የኖሩት። ዳቤ ቢገኝበት አይደለም የነበሩት። አቡነ ሐራ ብቻቸውን የነበሩት ብቻቸውን ነው። ጠየቁት። ለዓለም የሚበቃ በረከት እግዚአብሔር ሰጣቸው። እግዚአብሔር ይመስገን በሉ። ካበላችኋቸው ትድናላችሁ። እሺ እናንተና የነበርንበት ዘመን ያለንበት ዘመን እኮ ማርያም ለኔ ሴት ናት የሚባልበት ዘመን እኮ ነው። አይ ጉድ አይ ጉድ አይ ጉድ። በቤታችን እኮ 12 ዓመት በቤተ መቅደስ እህል ውሃ ሳትቀምስ ኑራለች። ስንት ዓመት? ከዛ በኋላ አስበልታለች ቢላለ ለዓለም 64 ዓመት ያለቀሰች እናት ብታደል ይገርማል። ለአቡነ ተክለ ሃይማኖት 99 ዓመቷን በሙሉ በመከራ በችግር በስቃይ አቡነ ተክለ ሃይማኖት በብረት ዱላ ተቀጥቅጠው 4 ጊዜ ሙተዋል። በይስተበል ያለበኩትን ልነግራችሁ። አባቶቻችን ሰርተው ነው ይህንን በረከት የተሰጣቸው። እድለኞች ናቸው። ኦርቶዶክሶች ደስ ይበላችሁ፣ ደስ ይበላችሁ። እንዴ ስውሯ ማርያምን ጸበል ያወጣው እግዚአብሔር ነው። እዚህ አቡነ ሐራ ድንግል ያወጣው እግዚአብሔር ነው። ዛሬ ባልታሰበ እዚህ ላይ የተገኘው እግዚአብሔር ነው። እናንተ ናችሁ ብትጠቀሙት። ወደ ገንዘብ ብትመነዝሩት 4 ቢሊዮን ቢፈጅ አዳይነት ነው ብታገኙት። ከዛም በላይ ሊሆን ይችላል። በገንዘብ የማይገኝ የዚህ የመንፈስ ርኩስ አሰራር በገንዘብ አይቻልም። ባለመድኃኒት አያድነው። ፕሮፌሰር ዶክተር በሮሮ ያገኘው የሚያገኘው የአቡነ ሐራ አምላክ ብቻ ነው። ስለዚህ እመኑና ተጠበቁ፣ እመኑና ዳኑ። እሺ እኔ እለያለሁ፣ እንደ ሌላው አይደለም። እንድትሰግዱልኝ ምናምን ወደ እኔ ቀረብ ብላችሁ እንድታባክሩኝ አልፈልግም። አንድ ችግር ባይፈታ ሰው ለምን ይደወልለታል? ለምን ይነገረዋል? ችግሩን ሁሉ ማንከባለል የሚችል ሰማይን በቃሉ የሰራ ምድርን የዘረጋ ይሄ ውሃ እኮ የተፈጠረው ዓለም ሲፈጠር ነው። ይገርማችኋል። ከኔ ጋር ናችሁ። እግዚአብሔር ግን እስካሁን ከርሎ ባፈራ ቆይቶ
አሁን ብቅ አረገው። ገና ብዙ ጸበል ይፈልቃል። ገና አረብ ሀገር ገና አሕዛቦች ባሉበት ቤተክርስቲያን ይተከላል። ኢየሱስ ክርስቶስ የሚመጣው ይሄ ሲፈጸም ነው። ከኔ ጋር ናችሁ? አሁን ዑራኤል ደሙን ሲረጭ አረብን ሀገር አልረጨም? ሳውዲ አረቢያ ደሙ አልፈሰሰም? ገና ቤተክርስቲያን ይሰራል። ገና ሰው ወደ ክርስትና ይመጣል። ገና ወደ ተዋህዶ ወደ አንድነት ይመጣል። እናንተ የጸሎት መጽሐፍ ይዛችሁ ጸልዩ። ሳትጸልዩ ዝም ብላችሁ ቁጭ ብላችሁ እንዳደራችሁ ተነስታችሁ ፊልም ስታዩ ድራማ ስታዩ ያልሆነ ወሬ ስታዩ ስትጨቃጨቁ ቆይታችሁ እዚህ ጋር አድነኝ አይባልም። ነውር ነው። ይሄን እግዚአብሔርን መዳፈር ነው። የሚገባልን እንወጣ። እሺ እያ ስለሚገባል ነው፣ ግዴታ ስለሆነብን ነው። ገርኑን እዚህ ብናነበው እናንተም ግዴታ አለባችሁ ንስሐ የመግባት። ትናንትና እንደምን አደራችሁ? አባታችን በቀን 41 ጊዜ ስገዱ ብለው ሰጥተዋችኋል። በዓል ሳይሆን በስራ ቀን እየሰባችሁ ነው። የግዝት በዓል በሌለበት ሰይጣን ይገርማችኋል፣ ስግደት ይፈራል። ጸሎት ተለባብዷል፣ ጾም ተለባብዷል። እንደ ስግደት ቢፈራው ነገር የለም። ስለዚህ በስገድ ልበዱ። ከዛ በተረፈ እዛው ጸበሉ ውስጥ አብሮ ያለው አፈሩ እብለት ነው። በጣም የላመ ነው። ሲደርቅ ደግሞ ድንጋይ ነው የሚሆነው። በጣም የላመ ነው። በጣም ቢመች ነው። በእውነት ነው ብላችሁ ተቀውት። አባታችን አቡነ ሐራ ድንግል የተሰጣቸው ቃል ኪዳን ነው። እየሰማችሁ ነው። ይሄ አፈሩ እብለቱ ከየት የተገኘ ነው ካላችሁ አቡነ ሐራ ድንግል ከሞቱ በኋላ መምጣት ለማይችሉ ከመቃብራቸው አፈር እየተወሰደ ይቀቡ ነበር። የአንዳንድ ሰው የመቃብር አፈር ከተረጨ ያፈዛል። የእሳቸው የመቃብር አፈር የለካ ግን ከሞተበት ይነሳልና በዛ የተነሳ ነው ይሄ እብለቱ የእሳቸው የአፈር እብለት አቡነ ሐራ ድንግል መቃብራቸው ላይ እየተወሰደ ለማይመጣ ሰው ለሚመጣ እዛ መቃብሩ ላይ እየተንከባለለ ይፈወስ ነበርና ሁለት ነው። እዚህ ጋር አሁን አፈሩ ለምን ልም ሆነ ብዬ ስቸገር ነበረ። ለምን ጥንጫ አልሆነም? ለምን እንደ ልባችን እንድንቆፍር አልሆነም ስል ነበር። አሁን ግን ሳስበው አፈሩ ለእብለት ነው፣ ጸበሉ ደግሞ ጸበል ነው። እናንተ ግን አደራ ጸልያችሁ ዳኑ። እሺ እሺ። እኔ ነግሬያለሁ። ለብዳችኋል፣ በዞር ለብዳችኋል። ጸበል ፈለቀ ሲባል በሮጥ ለብዳችኋል። ከዚህ ከመጣችሁ በኋላ ሌላ ጸበል አትሄዱ። ጠንክራችሁ ዳኑ። ወንድም አለም ለምሳሌ አሁን እንደው ሌላ ነገር ነው እንዳትለይ እንጂ መንግስትን ብትከስ የት ትከሰዋለህ? ይሰማል ባወራው። አሁን ከሳችሁ መንግስትን ፍርድ ቤት ስታቆሙት እዛ ፍርድ ቤቱ መንግስት ይሆናል። ይህ ምን ማለት ነው? እዚህ አቋርጠሽ እግዚአብሔር ብለሽ ሌላ ቦታ ብትሄጂ ማን ያድንሻል? አንዴ እግራችሁ ረግጧል፣ አንዴ መታችኋል፣ አንዴ ጀምራችኋል። በርቱ። እኔ ደስ እያላችሁኝ ነው። እስካሁን እየራበኝ ነበር፣ እስካሁን እየጠባኝ ነበር፣ እስካሁን እየደከመኝ ነበር። ትናንትና ያለን ስናሳጥረዋል፣ ይህን ስናሰራዋል። እግዚአብሔር ባርካቸው። ላስቲካ ብትሆንም አሁን ከዚህ በኋላ ይርበኝም። እግዚአብሔር ይመስገን። ለምን የሰው ራብ ነው መጥፎ። እናንተ ከመጣችሁ ከተጠበቃችሁልን ከዳናችሁልን ችግር የለም። በርቱ። የታበበ ሰው ይዛችሁ ነው። እሺ እሺ በሏ። እስቲ ወንጌል አንድ ሁለት ቃል መናገር እፈልጋለሁ። ዛሬ ቅድስት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጀመረው ጾም ነው። ኢየሱስ ክርስቶስ ለምን ጾመ? ለምንስ እኛ እንጾማለን ካላችሁኝ ኢየሱስ ክርስቶስ ስራ ሊጀምር ነበር። የምን ስራ? የማዳን ስራ። የምን ስራ? የወንጌል ስራ። ንስሐ ግቡ ከማለቱ በፊት እርሱ ራሱ ወደ ምድረ በዳ መንፈስ ቅዱስ ወሰደው ይላል። 40 ቀንና 40 ሌሊት እንደቆመ እጁን እንደዘረጋ ሳያጥፍ እህል ሳይቀምስ ውሃ ሳይቀምስ ልብሱን ሳያስተካከል ሳይቀይር 40 ቀንና 40 ሌሊት የጾመበት አብይ ጾም ይባላል። አብይ የተባለው በተለቁ አይደለም። ከኔ ጋር ናችሁ? ጌታ ስለ ጾመው ነው። ሌሎች ጾሞች ነቢያት፣ ሐዋርያት ናቸው የጾሙት። ይህ ግን ሰማይና ምድርን የፈጠረ እግዚአብሔር ነው። ተሳክቶለታል። ደግሞ ጾሞ ስለጀመረ ሐዋርያትን ሰብስቦ ታሪክ ሰርቷል። እስካሁን ድረስ
እኛ የተወለድነው በወንጌል ነው። እየሰማችሁ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመ ብዙ ስራ ሰርቷል። እኛም ደግሞ ርዕስ ይዘን እንጹም፣ ለመዳን እስኪ እንጹም። ስኳር በሽታ ያለብን ለመዳን፣ ኤች አይ ቪ ያለብን ለመዳን፣ ካንሰር ያለብን ለመዳን ዝም ብሎ ጾም ሳይሆን የእውነት ጾም ካንጀታችሁ ጾማችሁ እግዚአብሔርን ሊባርካችሁ፣ እግዚአብሔርን ሊለውጣችሁ፣ እግዚአብሔርን ሊፈውሳችሁ፣ ትዳር ለሌለው ትዳር እንዲያገኝ በዚህ አጋጣሚ ያልተጀመረ ነገር አለ። እየሰማችሁ ነው። ልጅ የሌላችሁ ሰዎች ገድሉን እናሳዝናችኋለን። አንዲት ሴትዮ እነዚህ ሆነ ታምራቸው ነው። ስሙኝ በደንብ ከኔ ጋር ናችሁ። አንዲት የተደረገላት ሴትዮ ለአቡነ ሐራ ዝክር ይዛ ስትሄድ ወደ ገዳም አየች። ሴትዮ ጎጃም ሰው ናትና እንደ አቡነ ሐራ ድንግል እኔ ልጅ የለኝም እንዲያው ልጅ ይሰጡኝ እንደው ሂጄ ልሳል እንዲህ አለች። አዎ ይሰጡሻል፣ ዝም ብለሽ ነው የተባለች። ከኔ ጋር ናችሁ። ሄደችና ገዳሙ ጋር አቡነ ሐራ ድንግል ልጅ የለኝም ልጅ ስጡኝ ብላ ተስላ ስለቷን ልታመጣ እየሰማችሁ ነው። ስለቷን ልታመጣ ተስላ ሄደች። ወንድ ልጅ ሰጣት። ምን ሰጣት? ስለቷን ግን አስቀረች። እየሰማችሁ ነው። ከዛ ታመመ የራሷ። የዚች ደግሞ ልጇ አይደለም የታመመው። በጣም ታመመች። ስታስታውስ የተሳለችውን ስለት አስቀርታለች። ከዛ በኋላ ሄዳ ለካህናቱ ለመነኮሳቱ እንዲህ ያለ ጥፋት አጥፍቻለሁ ጸልዩልኝ ብላ ለካህናቱ ተናገረች። ተጸለየላት። ከኔ ጋር ናችሁ። በሽታው እንደ ልጅ በማኅፀኗ ወጥቶ ወደቀ ይላል። ይህን ያደረገ አቡነ ሐራ ድንግል ናቸው ያደረጉ። ብዙ ታምራት አላቸው፣ እንነግራችኋለን። ግን እኔ አሁን የሚያስጨንቀኝ ማመን አለባቸው። ኦርቶዶክስ አባይ ናት። ኦርቶዶክስ እንደናንተ አባይ የለም። ተቀቡ እምነቱን ትፈወሳላችሁ። ታሪካችሁ ነው ታሪክ ቢሰራው። እየሰማችሁ ነው። አትጠራጠሩ። ደፍርሷል አትበሉ። ጭቃውን ሊያረጋል አትበሉ። እዚህ የመጣሁን መድኃኒት ነው። በኮሮና ጊዜ እግዚአብሔር ታዝቦናል። ዛሬም እንዳይታዘበን እሺ፣ እሺ፣ እሺ በሏ። እባካችሁ በሉት። ይሄን ጌታ ይሄን አምላክ ባህታዊ አይታበልም፣ ሰው አይታበልም። ቢታበለው አማኑኤል ብቻ ነው። አማኑኤል ደግሞ በባሪያው በአቡነ ሐራ ድንግል አድሮ ያድናችኋል። ያድናል አያድንም? ገና ከልጅነት ጀምረህ እኔን አገልግልሃልና አንተን ያመነ ኃጢአተኛ ቢሆን በደለኛ ቢሆን በአንተ ስም የተደረገውን አንተን የተማጸነውን እኔ ታሪኩን እቀይራለሁ ብሎ መድኃኔዓለም ከሰማይ ወርዶ አቡነ ሐራ ሲሞቱ ያልወረደ መልአክ የለም፣ ያልወረደ ቅዱስ የለም፣ ያልወረደ ሰማዕት የለም፣ ያልወረደ ጻድቅ የለም። ወርዶ አጅባቸው ነፍሳቸውን በይባቤ መላእክት በቃለ ቀርል በደመና ይዟት ነው ያረገው። ከኔ ጋር ናችሁ። ታላቅ አባት ናቸው። ሌሎች ሲበልሉ ቤተ ክርስቲያን ጋር ገብተው ሰው የሚይዙት፣ እሳቸው ግን እጅቦቹ ጋር እንደ ቅዱስ ዮሐንስ። ቅዱስ ዮሐንስ ሕፃን ስለሆነ እናቱ ጥላው ቦታ ነው በዛ ያደገው፣ ወዶ አይደለም። እሳቸው ግን ወደው ፈቅደው። እየሰማችሁ ነው። ስለሚችሉ ነው ደጋግሜ የምናገረው። አደራ በሰማይ አብላችሁ ኑ፣ አብላችሁ ተጠበቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ በኢትዮጵያ ምድርም ያላችሁ በአውሮፓም በአፍሪካም የምትገኙ አሁን የማስተላልፍላችሁ በዋግምራ ሰቆጣ ሀገረ ስብከት የሚገኝ ታላቁ ገዳም ደብረ ሰላም ቅዱስ አማኑኤል ፈርሶ ድንጋይ ብቻ ተክቦ ነውና የሚገኘው። እንደው በእውነት በየከተማው ትልልቅ ካቴድራል እየሰራን ነው፣ ብዙ ነገር እናደርጋለን። ግን ይሄ ቦታ ሰው የለውም። በእውነት ብዙ ጊዜ ጦርነት የከረመበት፣ ብዙ መከራ ያለበት፣ ተወላጁ የሚሰደድበት፣ ብዙ ምንም ነገር ሊሰሩት የሚችሉ ሰዎች የሌሉበት ስለሆነ ይሄ በዋግምራ ሰቆጣ ሀገረ ስብከት የሚገኘው ደብረ ሰላም ቅዱስ አማኑኤል ቤተክርስቲያን ፈርሷል። ይሄ ፈርሶ በእውነት እግዚአብሔር ሲናገር ለሐጌ ለነቢዩ በእውነት የእግዚአብሔር ቤት ፈርሶ እናንተ በዝግባና በጽድ በተሰራ ቤቶች ትኖራላችሁ ብሎ እግዚአብሔር እንደተናገረ፣ አሁን ግን በዝግባና በወይራ ሳይሆን
በትልልቅ ግንቦች በፎቅ በሌላ እየኖርን እያደልቶን እየተቀመጥን በተለይ በዛ አካባቢ የተወለዳችሁ ትውልዳችሁ በዛ የሆነ በውጭ ሀገር የምትኖሩ ከዋግምራ ሰቆጣ የወጣችሁ እግዚአብሔር የባረካችሁ በዛ ሀገረ ስብከት ተወልዳችሁ ያደጋችሁ ትብታችሁ የተቀበረ የደብረ ሰላም ቅዱስ አማኑኤል ገዳም ፈርሷል። አሁን እዛ ያሉ አባቶች እያስተላለፉ ነው። እኔም ደግሞ በዚህ አጋጣሚ መናገር የምፈልገው ምንድነው፣ ይሄ ገዳም ይሰራ፣ አባቶች አይሰደዱ። በዛ ቦታ ላይ ቢጸልዩ ለዓለም ነው ቢጸልዩት። የገዳም አባቶች ጸሎት እኛ እናውቃቸውም። አንድ ሽብር አላልናቸው፣ አንድ በሱ አላልናቸው፣ አንድ ገንዘብ አልሰጠናቸው። በእውነት ልብስ ሳይኖራቸው ምግብ ሳይኖራቸው የሚጸልዩልን አባቶች ግን የሚጸልዩበት ገዳም ስለፈረሰባቸው መስራትም ስለማይችሉ አካባቢውም አቅም ስለሌለው በእውነት ነው የምላችሁ። በተለይ በዛ በሰሜን ወሎ ውስጥ የተወለዳችሁ በአማራ ክልልም ያላችሁ በአዲስ አበባ የምትኖሩ በውጭ ሀገር የምትኖሩ ሁሉ ይህንን ደብረ ሰላም ቅዱስ አማኑኤልን በዋግምራ ሰቆጣ የሚገኘውን ገዳም ፈርሷል። ድንጋይ ተክቦ ታቦቱ እዛ ነው ያለው። ቤተክርስቲያኑን መስራት አልቻሉም። በእውነት እግዚአብሔር አማኑኤል ቤቱ ፈርሶ ቅድም እንደተናገርኩኝ ሐጌ ነብዩ ሲናገር የእግዚአብሔር ቤት ፈርሶ እኛ ግን በአማረ ቤት እንኖራለን፣ እንግዲህ ወደ ተራራ ውጡ፣ እንጨትንም አንጡ፣ ቤቴንም ስሩ ይላል እግዚአብሔር ብሎ ነብዩ እንደተናገረ እኔም እንግዲህ በዘመኑ ያለው ኃጢአተኛ በደለኛ እናገራለሁ። የእኛን ኃጢአት አይታችሁ የእኛን ክፋት አይታችሁ እኛን እየተመለከታችሁ መስራት ያለባችሁን ሳሰሩ እንዳታልፉ። አንድ ጊዜ ብቻ ነው የምትኖሩት በዚህ ምድርና ኑራችሁ ሰርታችሁ ቤቴን የሰራ ዝክሬን የዘከረ ዘሐነጸ መርጡልየ ወዘገብረ ተስካሬ የምህርልየ ብሎ የተናገረው ቃል ኪዳን ሊፈጸምላችሁ መንግስቱን እንድትወርሱ ምን ኃጢአተኞች ብትሆኑ ሌላም ጥሩ ስራ ባይኖራችሁ ነገር ግን ይህን ቤተ ክርስቲያን የፈረሰውን ብትሰሩ በእውነት ነው የምላችሁ እግዚአብሔር ደግሞ ይህንን ነገር አይቶ ታሪካችሁን ይቀይራል፣ በሽታችሁን ያስወግዳል፣ ችግራችሁን ይፈታልና በሰቆጣ ዋግምራ ሀገረ ስብከት የሚገኘው በዚህ ዞን የሚገኘው ታላቁ ገዳም ቅዱስ አማኑኤል ቤተክርስቲያን ፈርሷል። አሁን በድንጋይ ብቻ ድንጋዩን ፈልጠው እንደዚህ ክበው ነው ታቦቱን ያስቀመጡት። በእውነት እየመጣ ያለው ክረምት ነው። የቻላችሁትን ያህል በባንኩ አካውንት እያስገባችሁ ይህንን ገዳም እንድትሰሩት በእግዚአብሔር ስም በድንግል ማርያም ስም በቅዱሳን አባቶቻችን እንግዲህ ዋግምራ ማለት የቅዱስ ላሊበላ ሀገር ነው። የነ ናኩቶ ለአብ የነ ይብርሃነ ክርስቶስ የነ ገብረ ማርያም የሌሎችም ቅዱሳን ታላቅ ሀገር ነው። በእውነት እኔ አንድ ታሪክ አውቃለሁኝ። ዓለምን ስትመራ የነበረው ኢትዮጵያ ዋግምራ ሰቆጣ አካባቢ ራያ አካባቢ በመጽሐፈ ሱባኤ ሳነብ 1800 ዓመት ሙሉ ንጉሠ ነገሥቱ ይቀመጡበት የነበረው ለ6000 ዓመት ያህል ታሪክ ያለው አገር ነው። ዛሬ ግን አቅም በማጣት ይህን ገዳም መስራት አልቻሉምና አደራ 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 ላለው በእግዚአብሔር ስም በአብ በወልድ በመንፈስ ቅዱስ ስም በድንግል ማርያም ስም በመላእክት በጻድቃን በሰማዕታት ስም መድኃኔዓለም አማኑኤል ከኛ ጋር ሆነ ነውና አማኑኤልን ሰርታችሁ አስመርቃችሁ ደስ እንዲላችሁ በተለይ እዛ ሀገር የተወለዳችሁ ትውልዳችሁ እዛ የሆነ በእውነት እንደው አንድ ዳቦ በልታችሁ ያንን ቤተክርስቲያን ማሰራት ይገባችኋል። በእውነት ሰው ባንገናኝ እንጂ ብዙ ሰዎች ትኖራላችሁ በዚህ በአዲስ አበባም በሌላም። ይህን ቤተክርስቲያን አደራ አደራ ለማለት ነው። ወስብሐት ለእግዚአብሔር። የምታዩት ቅዱስ አማኑኤል ቤተክርስቲያን ዋግምራ ሰቆጣ ሀገረ ስብከት ውስጥ የሚገኝ ቤተክርስቲያን ገዳም ነው። ወገኖቼ ይህንን ቤተክርስቲያን በተቻላችሁ መጠን እንድትረዱት። ምክንያቱም ገንዘብ ከእግዚአብሔር የሚሰጥ በረከትም ነው፣ ፈተናም አደራም ነው። ገንዘብ ከእግዚአብሔር የሚሰጥ ፈተናና አደራ ነው። ስለዚህ አደራችንን እንወጣበት። ምክንያቱም ዋጋችን በሰማይ ይሆናል። ይህ ቤተክርስቲያን ብዙዎች የምንድንበት የምንፈወስበት በስጋም በነፍስም የምንፈወስበት ነውና ይህ አካባቢ ደግሞ ምንም የሌለበት
ድሃ ቤተክርስቲያን ስለሆነ በእውነት ይህንን ቤተክርስቲያን ብትረዱ በሩቅም ያላችሁ በውጭም ያላችሁ ይሄ የሚደርሳችሁ መልእክት ሁሉ በሀገር ውስጥም ያላችሁ ይህንን ቤተክርስቲያናችንን እባካችሁ እንድትረዱልን። ስለዚህ ለሁላችን በረከት ነው። ይህን የምትረዱ ሁሉ በስጋም ይባርካችሁ በነፍስም የዘላለም ሕይወትን ያውርሳችሁ አደራ እላለሁ ልጆቼ። ይህን እንደምትረዱም ደግሞ ተስፋ አደርጋለሁ። ክርስቲያን አባቶቼ፣ ወንድሞቼ፣ ልጆቼ፣ እህቶቼ አደራ እላችኋለሁ። በዚህ በአናቱ ጎርፍ ገባበት ቤተ መቅደሱ ከውስጥ አሁን ፈርሶ ይገኛል። በቃ ምንም ነገር የለበትም። ያን ሲፈርስ አሁን ለጊዜው አመተን ከዚች ይኸው መቃረጃ የነዚህ ያልኩ መጋረጃ የሌለው ባዶ ጥሬ ኳኛ ይሄ የከፍትና የፍየል ማደሪያ እንጂ ታዋት አልነበረም። ግን ለዕለታዊ ግን ሲቸገረን አመተን ሄች አስቀምጠን ያው እንገኛለን። እና ስለዚህ ግን ባላችሁ ነገር 15ኛ በዛ እነሳንልም ያላችሁ ነገር እርዱና